እንደ ቶተናም የምጠላው ክለብ የለም። እነርሱ የአርሰናል የቅርብ ጎረቤት እንጂ ተቀናቃኝ አይደሉም። በአርሰናል 8 ዓመት ስቆይ አንድም ቀን በቶተናም ስንሸነፍ አላስታውስም። በቅርቡ ከልጆቼ ጋር ወደ ኤምሬትስ አቀናው። በኤምሬትስ ደጃፍ የሚገኘውን ሐውልቴን ለልጆቼ እያሳየዋቸው ሳለ አንዴ ዙሪያውን ከተመለከቱ በኋላ ጥያቄ ያቀረቡልኝ። አባታችን ለምንድን የተኮሳተርከው አሉኝ። በዛ ቀን እንደተፈሳጨው ነገርኳቸው። ለምን አሉኝ። ከቶተናም ነበር ጨዋታችን። ቶተናም ደግሞ ያስጠላኛል። ቶተናም የሚባል ክለብን እንደማልወደው ነገርኳቸው። የመድፉ ንጉሥ ቲዬሪ ዳንኤል ኦነሪ ይቀጥላል። ያንን በ2002 ኖቨምበር በሃይቡሪ ከስፐርስ የነበረ ጨዋታና ቶተናም ላይ ጎል አስቆጥሮ ያሳየው አይኮኒክ ዝነኛ የደስታ አገላለጹን ያስታውሳል። ቶተናም የአርሰናል ተቀናቃይ መባሉ ሁሌም ያበሳጨኛል። የስፐርስ ደጋፊዎች ሰሜን ለንደን የኛ ናት ይላሉ። አርሰናልን አብዝተው እንደሚጠሉ ይናገራሉ። እኛም እንጠላቸዋለን። የእግር ኳስ የተቀናቃኝነት ፓሽኑ አስደሳች ቢሆንም ለኔ ግን ቶተናም በፍጹም በጉርብትና ካልሆነ በስተቀር የአርሰናል እውነተኛ ተቀናቃኝ አይደለም። የዶሮዋ ደጋፊዎች ግን ይህንን አይቀበሉም። እናም ሁሌም ከቶተናም ስንጫወት መልስ መስጠት ፈልጋለሁ። በዛ ቀንም በሃይቡሪ ግራ ቀኝ ሜዳው ላይ የቶተናም ደጋፊዎችን ዘርሬ ድንቅ ጎል አስቆጠርኩ። በእውነት ጎሏ ድንቅ ነበረች። ከመሃል ሜዳ አንስቶ ይዤው ሄድኩት ኳስ ነበር። የእውነት በጣም ተደሰትኩ። በሃይቡሪ ወደሚገኙ የስፐርስ ደጋፊዎች በፍጥነት በመሮጥ ደስታዬን ተንሸራትቼም ገለጽኩ። ያ ሞመንት ዛሬም ድረስ የአርሰናል ድንቅ ማስታወሻ ሆኖ መቀጠሉ ያኮራኛል። በኤምሬትስ ደጃፍ በቆመ ሐውልቴ በዚህ ከፍታ ልክ መዘከሬ የወርቃማ የእግር ኳስ ሕይወቴ ድንቅ ማስታወሻም ነው። እናም ለሁለት ሴት ልጆቼ ይህንን አጋጣሚ ሳነሳ መግለጽ ፈልግ የነበረው ነገር እንደ ቶተናም የምጠላው ክለብ እንደሌለ ነው። ቲዬሪ ዳንኤል ኦነሪ የሰሜን ለንደኑ አውራ፣ የመድፉ ሕያው ንጉሥ፣ የማይደገመው የገኒንግ ፎር ግሬትነስ ፈረንሳይ ሳተናቲቲ ቶተናምን አብዝቶ እንደሚጠላ የእነርሱ ምንም ነገራቸው እንደማይጥመው ይናገራል።